ما بدهم سلام التحيات اسلام ما بدهم سلام التحيات اسلام ما بدهم سلام ما بدهم سلام ما بدهم سلام التحيات اسلام ما بدهم سلام ما بدهم سلام كذا اذا تفازوا يطبق على سلام سلام التحيات اسلام ما سعودي ما سعودي ما بدهم سلام ما بدهم سلام ما يكون سلام ما يكون سلام نبغى سلام نبغى سلام ما بدهم سلام ما بدهم سلام يا ربي ما يبغوني ارتاح ما يبغوني ارتاح السلام عليكم ورحمة الله بين شأنك بمن يامطوا سمش مانو سمشنا አሁን ድጋሚ ስምሽ ማን ነው انا ايش ትክክለኛው ንገሪ አገርሽ የት ነው አገርሽ እኮ ስምሽ አገርሽ እቺታችንን ያመጣችሁ ወንድምና እህቶቼ ወደ ሀገር ነው የሚሄደው ወደ ሆስፒታል ነው ሙሉ መረጃ መስጠት ስላልፈለገች ምንም መረጃ ስለሌለና እና ብንጠይቃትም ስለማታቅ ቤተሰቦች የሆናችሁ ስልክ ቁጥሯንም ወይ ዝምድናዋንም ንገሩንና ፍላጎቷን ለማሟላት ማለት ነው ወደ ሀገርሽ መሄድ ነው የምትፈልጊው ነው አልፈልግም ማለት ጫማዬን እኮ ጫማና ልብስ እንገዛልሻለን ሌላ የምትፈልጊው ምንድነው ምን ነበር ሴትዮዋ ናት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቤተሰቦቼ በያላችሁበት የአላህ ሰላም ረህመት ዝነት ጸጋ በረከቱ አይለያችሁ በእውነት እህቶቼ እንዳያችኋት ይች ልጅ እንግዲህ ቤተሰቧን አታውቅም ስልክ ቁጥር አታውቅም ራሷን አታውቅም ሱብሃንአላህ ወላሂ በጣም ነው የምታሳዝነው ስደት ላይ ያለ ሰው ነው የስደተኛን ህይወት ሊረዳው የሚችለው ሊያውቀው የሚችለው ያየው ሰው ነው የእውነት ስደት ላይ ስደት መልኩ ብዙ ነው በእውነት መልኩ ብዙ ነው ስደት ይቀያየራል አይነቱ ብዙ ነው በጣም ነው የሚያሳዝነው እኔ እንጃ ብቻ በጣም ነው የምታስለቅሰው እሷ ብቻ አይደለችም በጣም ብዙ እንደዚህ እንኳን ሰው አግኝቷቸው ድምጻቸው የተሰማላቸው የታየላቸው መቼም አሁን ጊዜው ደህና ነው ወቅቱ ጥሩ ነው ሶሻል ሚዲያ ላይ ይዘዋወራል ቤተሰብ ማግኘት ይቻላል መታከም ትችላለች ብዙ ነገር አለ ግን የስደት በጣም ያሳዝናል ስደት መልከ ብዙ ነው ሐቂቃ በጣም ያሳዝናል እህቶቻችን እንግዲህ እቺ ልጅ እንደምታዩት በእድሜዋ በጣም ትንሽ ናት እስኪ ፊቷ ይናገራል የእውነት ህፃን ልጅ ነች በዚህ እድሜዋ እንግዲህ የስደትን መከራ አላህ ያለለት ሰው መልካም አጋጣሚ ሊገጥመው ይችላል አላህ ደግሞ ሊፈተነ የፈለገው ሰው እንደዚህ አይነት ፈተና ይገጥመውና መቋቋም ሲያቅተው በዚህ መልኩ ይሆናል እና እቺ ልጅ ከነገሮች መደራረብና ከሁኔታዎች ጫና እንግዲህ አምሮዋ ራሷን አለማወቅ ቤተሰቧን አለማወቅ ደረጃ ላይ ደርሳለች እና የእውነት ልብ ይሰብራል ስደት ደጋግሜ እንደምለው መልኩ ብዙ ነው ብዙ ነገር አጋጥሞናል አልহামዱሊላህ ያንን ግን በጽናትም በትግልም በአላህ ፈቃድ ብዙውን ነገር አልፈናል አልহামዱሊላህ ግን የሚያሳዝነው ስደት እንደዚህ ኮነን እንዲህ በዚህ ሁኔታ ያለፈ ቤተሰብ አይረዳም ባል ሊሆን ይችላል እህት ሊሆን እናት አባት ሁሉም ሰው መውጣትን ነው እንጂ ስደት መሄድን መሰደድን ነው እንጂ ሁኔታቸውን አብዛኛው ሰው ምን ይገጥመዋል የሚለውን አብዛኛው ሰው አያስበውም እና እኛም ደግሞ መተንም ተመቸንም አልተመቸንም ግን ለመጣንለት ዓላማ ሙሉ ለሙሉ ሳናሳካው ተመልሰንም ስንሄድ ተቀባይነት አናገኝም ሀገርም ስንሄድ እንደው ብቻ እኔ እንጃ የስደት ህይወት በጣም ያሳዝናልና እህቶችዬ አላህ ባላችሁበት ይጠብቃችሁ አላህዬ ጤናችሁን አይወሰድባችሁ አላህዬ ደስታችሁን አይቀማችሁ አይወሰድባችሁ ትልቁ ነገር ጤና ነው እና
አላህ ጤናችሁን አይውሰድባችሁ፣ አይውሰድብን። አላህ ያጽናን፣ አላህ ያጠንክረን። ለመጣንበት አላማ ደግሞ ቁርጠኛና ጠንካራ እንሆን። ማለት ገንዘብ እንያዝ፣ የእውነት ገንዘብ አንይዝም። በቃ እኔ ራሴ ይዛለሁ ብዬ ሳስበው በጣም ይከብደኛል። ማለት በቃ ያም ያሳዝነኛል። ጠይቀውኝ እምቢ ለማለት ይከብደኛል እና በጣም ያሳዝናል የኛ ህይወት። አላህ ጤናዋን ይመልስላት። ሁላችሁም ዱአ አድርጉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።